ኦኬ አብዛኞቻችሁ ኤችአይቪ እንዴት እንደሚተላለፍ የምታውቁ አይመስለኝም። በተለይ ዩ ኢኳልስ ዩ የተባለውን ሩል አንዲቴክተብል ኢኳልስ አንትራንስሚተብል። ሶ አንድ ኤችአይቪ ያለበት ሰው መድኃኒቱን በትክክል እየዋጠ ቫይረሱ ዲቴክት የማይደረግ ከሆነ ሲመረመሩ ይሄ ሰው ኤችአይቪ ሊያስተላልፍ አይችልም። ከዛ ሰው ጋር ያለ ኮንዶም ሴክስ ብታደረጉ ኤችአይቪ አይዛችሁ አንትራንስሚተብል ነው፣ አይተላለፍም ማለት ነው። ሶ ይሄ ነገር ላይክ ኖርማል ትምህርት ምናምን ቤት ውስጥ የምትማሩት ነገር አይደለም። እኔ ዛ አይደለም የተማርኩት፣ ግን ላይክ 8ኛ ክፍል እያለሁ እንደዚህ ወክማ ውስጥ የኤችአይቪ አድሎና መግሎ ይቅር በሚል እዛ ቮለንቲር አደረግ ነበርና እዛ ላይ ነው ስለ ኤችአይቪ ብዙ ነገሮችን የተማርኩት። ሶ የስ ላይክ ኤችአይቪ ያለበት ሰውን አግብታችሁ በትክክል ላይክ ኢፍ መድኃኒታችሁን እስኳጡ ድረስ መኖር ትችላላችሁ። ላይክ እንደዚህ አይነት ጥያቄዎች እየጠየቃችሁኝ ያላችሁ ሰዎች ላይ በውስጥ መስመር ባሌ እንደዚህ ነው ኦር እኔ እንደዚህ ነኝ ማግባት ይችላል ላይክ ያ as long as መድኃኒትሽን እየወሰድሽ እስከሆነ ድረስ and undetectable level ላይ እስካለ ድረስ ያ ላይክ አታስተላልፊም ኮንዶም ምናምን አያስፈልግም። so I think this is clear ብዬ አስባለሁ። and ሌላ ያላችሁን ጥያቄዎች ምናምን ለመገር ላይክ ጠይቁኝ።